ሰላም ጤና ይስጥልኝ የተከበራችሁ ውድ የኔታ ቲዩብ ተከታታዮች እንኳን ለበዓለ ሆሳዕና ለስምንተኛው እሁድ አደረሳችሁ እያልን ይህ የበዓለ ሆሳዕና ታሪክ በይዘቱ ሰፋ ያለ ምስጢር የያዘ በመሆኑ እናንተ እንድትከታተሉት እነሆ በሚመች አቀራረብ ወደ እናንተ ይዘን መጥተናል ማለት ነው። እናንተም በጥሞና እስከ መጨረሻው እንድትከታተሉ እየጋበዝን ከዚህ በመቀጠል ለወደፊት ለምናገለግላቸው የቤተ ክርስቲያን አገልግሎቶች ሰብስክራይብ፣ ላይክ፣ ሼር በማድረግ እናንተም እንድታግዙን ነው የምንጠይቃችሁ። አብዛኛው ሰው ሰብስክራይብ ሳያደርግ ስለሚመለከተው ሰብስክራይብ እንድታደርጉልን ድጋፋችሁን እየጠየቅን ወደ ታሪኩ እንሄዳለን። ታሪኩን እስከ መጨረሻው በጥሞና ተከታተሉን። በጣም ታተርፉበታላችሁ፣ ብዙ ቁም ነገር ትይዙበታላችሁ። ሆሳዕና ከተሳቱ በዓላት መካከል አምስተኛው ሲሆን ይህ በዓል ምንጊዜውም በየዓመቱ ከትንሣኤ 8 ቀናት ቀድሞ ይሆናል። ሆሳዕና ጥንቱ መጋቢት 22 ዕለት ሲሆን አሁን ግን ከመጋቢት 18 እስከ ሚያዝያ 23 ይውላል። ሆሳዕና ማለት አሁን አድን ማለት ነው። በመሆኑም የጌታን የአድኖት ጊዜ መቅረብ ያመለክታል። ይህ በዓልም ከትንሣኤ በፊት ባለው እሁድ እንደ ጥንቱ ይከበራል። ሙሉ ታሪኩ በማቴዎስ ወንጌል ምዕራፍ 22 ላይ ተገልጿል። የታሪኩ ይዘት ባጭሩ የጌታችን የቤተ መቅደስ ግብዓትን በተመለከተ ሲሆን በአይሁድና በጌታ መካከል በነበረው የዓላማ ልዩነት የደረሰውን የሞት ቅጣት ያመለክታል። ከሰርክ ሆሳዕና ጀምሮ እስከ ቅዳሜ ድረስ ያሉት 5 ቀናት የ5500 ዓመታት ምሳሌዎች በመሆናቸው በእነዚህ ዕለታት ሥርዓተ ጥምቀትና ጸሎተ ፍታት ስለማይደረግ በዚህ ዕለት ወደፊት የሚሞቱ ቢኖሩ ሥርዓቱ እንዳይጓደልባቸው የሆሳዕና ዕለት ጸሎተ አስተርእዮና ጸሎተ ፍታት ይደረግላቸዋል። ሆኖም ግን ሕማማት የሚገባው እሁድ ለሰኞ አጥቢያ ምሽት 1 ሰዓት ወይም ከ12 ሰዓት በኋላ ስለሆነ በዚህ ዕለት ሰው ቢሞት ገና ሕማማቱ ስላልገባ ሙሉ ቀን ይፈታል። ነገር ግን አንዳንድ ሰዎች አንድ ዕለት መቼ እንደሚጀመርና መቼ እንደሚጨረስ ሳያውቁ እስከ 6 ሰዓት ይፈታል። ከዚያ በኋላ ግን ፍታት መፍታት፣ መስቀል መሳለም የለም እያሉ ያለምንም መነሻ በማን አለብኝነት ያወራሉ እንጂ እስከ ምሽት ድረስ ስርዓቱ ይቀጥላል። የጠዋቱ ፍታት ወደፊት ላሉት 5 ዕለታት እንጂ ለእሁድ አይደለም። መስቀል መሳለም የሚቆመው ሕማማት የሚገባበት ሰዓት ማለትም እሁድ ከሰኞ አጥቢያ ከ12 ሰዓት ጀምሮ ሲሆን በእርሱ ላይ የተሰቀለው ክርስቶስ ከሙታን ወይም አብረው ከተሰቀሉት መካከል ተለይቶ እስከተነሳበት እስከ እሁድ ሌሊት 6 ሰዓት ድረስ ሳይሳለም ይቆያል። ምክንያቱም ጌታ ከሙታን ተለይቶ ስላልተነሳ የክርስቶስ መስቀል ከሌሎቹ መስቀል ተለይቶ ክብሩ የሚነገርበት ምክንያት ስለሌለው ነው። ማለትም እስከዚህ ቀን ድረስ የመስቀሉ ክብር ክርስቶስ ስላልተገለጸ መስቀል መሳለም የለም። በመሆኑም መስቀል መሳለም የሚጀምረው ወተንሳ የሚለው ምስባክ ከተሰበከና እስመ ለዓለሙ ትንሣኤከ ከተባለ በኋላ የእቲ ማርያም እምነ የሚለው ሰላም ተብሎ ኪዳኑ ሲፈጸም ክርስቶስ ተንሳ እሙታን በአቢይ ኃይል ወሥልጣን የሚለው የምስራች ቃል እያንዳንዱ ከካህኑ ጋር እያስተዛዘለ ይሳለማል። እናም የሆሳዕና ታሪክ የሚያስተርኩባቸው የታሪክ ይዘቶች 4 ሲሆኑ እነዚህም የሚከተሉት ናቸው። አንደኛ፣ ስለ ሰው ልጅ ድህነት የቀረበ አምላካዊ ምስጋና ሆሳዕና በአርያም። ሁለተኛ፣ የሰው ልጅ ጠላቱ ሳለ ወዳጁ ይሆን ዘንድ ስለመተላለፉ ተወግቶ ስለ በደሉ ክሶ በቅጣቱ ስለተመሰረተው እውነተኛ ሰላም። ሶስተኛ፣ በዳዊት ተስፋ ምክንያት ስለምትመጣው የተስፋና የበረከት መንግሥት። አራተኛ፣ ከሰው ዘንድ ላልሆነች ነገር ግን ለሰው በሰው የሆነችውን ዘላለማዊት መንግሥት ይዞ በእግዚአብሔር ስም ስለሚመጣው የእስራኤል ንጉሥ ቡሩክነት የሚገልጹ ናቸው። አንደኛ፣ ሆሳዕና በአርያም ማለት የምትመጣው የአባታችን የዳዊት መንግሥት የተባረከች ናት። ሆሳዕና በአርያም ይላል። ሆሳዕና በአርያም የሚለው ቃል በአንዳንድ የጥሬ ቃል ፍቺ ባላቸው መጻሕፍት ውስጥ በዕብራውያን ቋንቋ አሁን አድን ማለት ነው ተብሎ ተተርጉሞ ይገኛል። በእኛ አባቶች አተረጓጎም መድኃኒት ተብሏል። ነገር ግን በምስጢር ካልሆነ በቀር በቀጥታ ይህን ሌላኛውን አባባል ትርጉም ሲሰጥ አይገኝም። ምክንያቱም በዚህ ዕለት ከደብረ ዘይት ቁልቁለት እስከ ኢየሩሳሌም ቤተ መቅደስ ድረስ በቀኝ በግራ በፊት በኋላ እያጀቡ የሚጓዙት ሰዎች ስለ ክብሩ መግለጫ ይጠቀሙት የነበረው የምስጋና ቃል በሦስቱ ወንጌላት ማለትም በማቴዎስ፣ በማርቆስና በዮሐንስ ወንጌል ላይ ከላይ ባየነው አገላለጽ ሲገለጽ
በሉቃስ ወንጌል ግን ከዚህ በተለየ አገላለጽ ማለትም ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምም ክብር አሉ። ከዚህ ወንጌል አጻጻፍና ከቃሉ አገባበብ እንደምንረዳው ሆሳዕና በአርያም ማለት ስብሐት ለእግዚአብሔር በሰማያት ማለት ሲሆን ሆሳዕና ለወልደ ዳዊት ማለት ደግሞ ምስጋና በጌታ ስም ለመጣው ቡሩክ አምላክ ለዳዊት ልጅ ማለት መሆኑን ነው። እናም ሆሳዕና በአርያም ሆሳዕና ለወልደ ዳዊት በእንተ መድኃኒተ ውሉደ ሰብእ ሰላም በምድር የሚለው እንግዲህ በእምነት ስለመጽደቅ በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን ብሎ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 1 ላይ እንደመዘገበልን ነው። በእግዚአብሔር ጸጋ በሰማይም በምድርም ያገኘነውን ቋሚ ሕይወት ያመለክታል። በጠቅላላው ደግሞ ይህ ምስጋና ጠላቶቹ ሳለን ወዳጆቹ እንሆን ዘንድ ስለ መተላለፋችን ለመወጋት ስለ በደላችን ለመካስ በእርሱ ላይ የወደቀው ቅጣት ሰላማችንን ያመጣልን ዘንድ በተወለደ ጊዜ ክብር ለእግዚአብሔር በሰማያት ይሁን፣ ሰላምን በምድር ለሰላም ለሰውም በጎ ፈቃድ በማለት ያመሰገኑት መላእክት ምስጋና አካል ነው። ምክንያቱም በካህኑ ዘካርያስ ጸሎትና በነቢዩ ሚክያስ ትንቢት እንደተገለጸው እስራኤል በሰላም እጦትና ባልተረጋጋ ሕይወት ይኖሩ ነበሩ። ወላዲቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። የተቀሩትም ወንድሞቹ ወደ እስራኤል ልጆች ይመለሳሉ፣ እርሱም ይቆማል። በእግዚአብሔርም ኃይል በአምላኩ በእግዚአብሔር ግርማ መንጋውን ይጠብቃል፣ እነርሱም ይኖራሉ። ይህም ለሰላም ይሆናል ተብሏል። ዳግመኛ በአምላካችን በጎ ምሕረት ፀሐይ ከሰማይ ወጣችልን፣ ይኸውም በጨለማ ለሚኖሩትና በሞት ጥላ ውስጥ ላሉትም እንዲያበራና እግሮቻችንም ወደ ሰላም መንገድ እንዲያመራ ነው ተብሏል። በመሆኑም ሆሳዕና በአርያም ለእግዚአብሔር በሰማይ ምስጋና ይሁን፣ ለሰው ልጅ ሰላምና ግዕዛን ተሰጠው በማለት የሚቀርበው ምስጋና በዚህ በመጨረሻ ሳምንት የሚገኘውን ነፃነትና ሰላም ለማብሰር የተነገረ ቃል ነው። ከደብረ ዘይት ቁልቁለት ጀምሮ እስከ ኢየሩሳሌም ከተማ በይፋ የተመሠረተውና በቀራንዮ አደባባይ የሚቋቋመው ዘላለማዊ የሰው ልጅ መንግሥት እግዚአብሔር አምላክ ከጊዜ በኋላ ስለሚመጣው የልጁ መንግሥት ለአባታችን ዳዊት አንተ የምኖርበትን ቤት አትሰራልኝም፣ እኔ ቤት እሰራልሃለሁ ብሎ ከዘሩ ሥርወ መንግሥት እንደሚመሰርትለት የሰጠውን ቃል መሠረት ያደረገ ነው። ነቢዩ ዳዊት ስለ ቤተ መቅደሱ ሥራ በተመኘ ጊዜ እግዚአብሔር አምላክ የተስፋ ቃል ሰጥቶት ነበር። ቃሉም የሚከተለው ነው። ዕድሜህን ጨርሰ ከአባቶች ጋር ባንቀላፋ ጊዜ በእግርህ እንዲተካ ከአብራክህ የተከፈለ ዘር እሰጥሃለሁ፣ መንግሥቱንም አጸናለሁ። ለስሜ ቤት የሚሠራ እርሱ ነው፣ እርሱ ልጄ ይሆነኛል፣ እኔም አባት ሆነዋለሁ ተብሏል። ይህ ቃል ነው እንግዲህ የምትመጣዋ የዳዊት መንግሥት የተባረከች ናት እያስባለ በሰው ፈቃድ ያልሆነች ነገር ግን በሰማያዊ አባት ፈቃድ በሰው መካከል የሆናቸውን መንግሥት ይዞ በእግዚአብሔር ስም የሚመጣው ንጉሥ ቡሩክ ነው የሚያሰኘው። ይህ ሁኔታ ለጊዜው ሰሎሞናዊ መንግሥትን ቢመለከትም ነገር ግን የሶሎሞን ሁኔታ ሙሉ በሙሉ አያመለክትም። ምክንያቱም የሶሎሞን መንግሥት በቦታ በዘመን የተወሰነ ሲሆን በዚያን ዘመንም የእግዚአብሔር ልጅ የሆነ ከሰው ወገን አንድም ሰው እንደሌለ የታወቀ መሆኑ ነው። እነዚህ ቃሎች ሙሉ ለሙሉ የሚተረጎሙት ለክርስቶስ ብቻ ነው። ሽፍታውም የዚህን መንግሥት ዘላለማዊነት በማሰብ ነው። ዳግም በመጣህ ጊዜ በመንግሥትህ አስበኝ አለው። እናም ለዘላለም የሆነው የክርስቶስ መንግሥት እውነተኛው የዳዊት መንግሥት በመሆኑ በዚህ ዕለት በዘካርያስ ቃል ወይከውን ሰላም በመዋዕሊሁ ንጉሥኪ ጽዮን በጻራሁ አለ። በዚህ ጊዜ በዳዊት አንደበት እናንተ መኳንንት በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብር ንጉሥም ይግባ ተብሎ ለ5500 ዘመናት ተዘግቶ ስለቆየው የገነት በር መከፈት የተነገረው ትንቢታዊ ቃል በቤተ መቅደሱ በሮች መከፈት ተጀመረ። ይህ ቃል በዚህ ዓላማ የተነገረ በመሆኑ እርሱ ከፍ ከፍ ብሎ ሁሉን ወደ አባቱ ለመሳብ ባረገ ጊዜም ይዘመራል። ተዘግቶ የነበረው በር በመከፈቱ
ጠፍቶ የነበረው እውነተኛ መንገድ በመገለጡ መነሻነት በቅዱስ ያሬድ ድርሰት ወትቤት ጽዮን አርሁ ሊተ አናቅጸ ይባው ሕዝብ ብዙሃን ይላል። በበሮች በኩል እለፉ፣ የሕዝቡን መንገድ ጥረጉ፣ አዘጋጁ፣ ድንጋዮቹን አስወግዱ ይላል ኢሳይያስ። ወደ እርሱ ገብቼ እግዚአብሔርን አመሰግን ዘንድ የጽድቅ በሮችን ክፈትልኝ የሚሉት በዳዊት አንደበትም የሚሉት ቃላት ፍጻሜ ስላገኙ ይህ መዝሙር በዚህ ዕለት በሰሜን በር ይዘመራሉ። ይህ እውነተኛ መንገድ በኦሪት እምነት ውስጥ የሚኖሩት ብቻ የሚሄዱበት ሳይሆን እያንዳንዱ የእስራኤል ወገን የሆነው ሁሉ የአሕዛብ ወገን እግዚአብሔር አምላክ ይህ ነው እመን የሚለውና የሚያስተምረው ሳይኖር በመንፈስ ቅዱስ መሪነት እውነተኛ ጌታውን የሚፈልግበት ነው። ከኢሳይያስ ቃል በመነሳት ቅዱስ ያሬድ አርዮነ ፍኖቶ ወንህር ቤቶ እስመ ጽዮን ይወፅእ ሕግ ወቃለ እግዚአብሔር እምኢየሩሳሌም ብሏል። ብዙዎችም መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናልና በጎዳናውም እንሄዳለን፣ ሕግ ከጽዮን የእግዚአብሔር ቃልም ከኢየሩሳሌም ይወጣልና የሚለውን የኢሳይያስን ትንቢት በመያዝ ቅዱስ ያሬድ እንዲህ ብሎ አብራርቶልናል። ስለዚህ የክብር ቀን የተዘመረው መዝሙር ጌታ በክብር ታጅቦ የድል አድራጊነቱን በዓል ባደረገበት ሆሳዕና ይዘመራል። ይህ ለሰማያዊ ሀገር ጉዞ መነሻ የሆነው የእምነት ጎዳና ለብዙዎች የመሰናከያ ድንጋይ ያለበት ሲሆን በጽድቅ የሚመላለሱት ግን እጅግ የቀና እንደሆነ በቅዱሳኑ አንደበት የጻድቃን መንገድ ቅን ናት፣ አንተ ቅን የሆንህ የጻድቃንን መንገድ ታቀናለህ ተብሏል። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል እንደተባለ በተፈጥሯቸው ድንጋይ ሳይሆኑ የኦሪትን እምነት ባለመቀበል ግን ድንጋይ የነበሩት አሕዛብና በቋሚ ባህሪያቸው ድንጋይ የሆኑት ጠጠሮች ለአምላካቸው ክብር በአንደበታቸው ሲዘምሩ ከሚጠቡ ሕፃናት ከአሕዛብና ከድንጋዮች በእውቀት የቀደሙት አይሁድ ግን በዚህ ጎዳና ላለመነሳት ተሰነካክለው ወድቀዋል። ጌታ በጽንሰቱ ጊዜ ገብርኤልን፣ በስብከቱ ጊዜ ዮሐንስን ለሆሳዕናው ሥርዓትና ፋሲካው ዝግጅት ደቀ መዛሙርቱን ቀድሞ የላከው በረሃማ ሐሳብ ተስተካክሎ ለአምላኩ ቀና መንገድ ይሆን ዘንድ ነበር። ነገር ግን በዚህ ሁኔታ ከአንዳንዶቹ በቀር የሁሉ ልቦና ባለመስተካከሉ ጠማማው ልቦና ያርፍና ምክንያት ያጣ ዘንድ ሆሳዕና በአርያም እያሉ ለማመስገን የአሕዛብ አለቆች ከአብርሃም አምላክ ጋር ተሰበሰቡ። እርሱንም ከፍ ከፍ አደረጉ። እነሆ መጥቼ በመካከልሽ እኖራለሁ፣ ዘምሪ ደስ ይበልሽ ተብሎ በተጻፈው መሠረት አንደበታቸው ለንግግር ያልቀናና የእናታቸውን ጡት የሚጠቡ ሕፃናት ዝም እንዲሉ እስኪከሱ ድረስ በቀና አንደበት ሆሳዕና በአርያም እያሉ ከድንጋዮች ጋር አመሰገኑ። ጌታችን ኢየሱስ ክርስቶስ በዚሁ አደባባይ በ12 ዓመቱ በሕፃንነት አንደበቱ የጀመረውን የአደባባይ ትምህርት በዚሁ ዕለት በአደባባይ ጨርሷል። ከሞት ለመራቅ ወደ ግብፅ ምድር የጀመረውን የአህያ ላይ ጉዞም ለብዙዎች ሕይወት ስለ ኃጢአታቸው ተላልፎ ለመሞት ወደ ጽዮን ቤተ መቅደስ ተጭኖ በመመለስ በክብር አጠናቋል። በዚህ ጊዜ በሰው ልጅ ሰላም መመለስ ምክንያት በሰማያት ያሉ መላእክት በቀደመው ምስጋና የአዳም ልጆችም የደስታ ብስራት በሆነው ዝማሪያቸው በሰማይም በምድርም አመስግነውታል። ቅዱስ ያሬድ እንዲህ ይላል፣ ውእተ አሜረ አሜገብር እግዚእነ ሆሳዕና በአርያም ተሃውከ ሰማይ ወተፈሱ መላእክት በሰማያት እለኒ ሃለው ዲበ ምድር ይብሉ ሆሳዕና በአርያም ይላል። ሁለተኛ ሆሳዕና አከባበር ጥንት እንዴት ነበር ቢሉ የሆሳዕና አከባበር እንዳሁኑ ሆሳዕና ተብሎ ጊዜውም ከመጋቢት 19 እስከ ሚያዝያ 13 ቀን ድረስ ተወስኖ ባይከበርም በተለየ ወርና በተለየ ሁኔታ በደመቀ ስርዓት ይከበር እንደነበር መጽሐፍ ያስረዳል። ከዚሁም መካከል በአብርሃም ዘመን በመጽሐፈ ኩፋሌ ምዕራፍ 13 ቁጥር 9 ላይ እንደተገለጸው አብርሃም ልጅ ባለመውለዱ ምክንያት እያዘነ በነበረበት ጊዜ እግዚአብሔር አምላኩ ስሙን የሚያስጠራ ንብረቱን የሚወርስ ልጅ ከአብራኩ እንደሚሰጠው ቃል ገባለት። በዚህ ጊዜ ይህ ተስፋ በተነገረበት ወቅት በእስራኤል አቆጣጠር በሰባተኛው ወር ላይ እግዚአብሔር ከርሞ ወደ አንተ ስመለስ ሳራ ወንድ ልጅ ታቅፋ ትገኛለች ብሎ በቀጠረበት ሰዓት በቤርሳቤህ አንድ መሠዊያ ሠራ።
ለባሪያዎቹና ለእርሱም ድንኳን ተከለ። ለ7 ዕለታትም የተለያዩ መሥዋዕቶችን ሰዋ። እርሱም በየቀኑ የዘንባባ ዛፍ ዝንጣፊ ለጋውንና ያማረውን የሰሌኑን ፍሬ ይዞ የወደፊት ተስፋውን በማሰብ በየቀኑ መሠዊያውን እያዞረ አመሰገነ። ይህችን በዓልም የእግዚአብሔር በዓል ብሎ ጠራት። ከዚህ ጊዜ ጀምሮም እስከ ዕለተ ምጽአት ልጆቹ እንዲያስከብሯት በሰማይ ጽላት ጻፈ ይላል። ይህንን ይዞ ቅዱስ ያሬድም ይህንን ቃል ተናግሯል። ሰመያ አብርሃም ወይቤላ ዛቲ ዕለት በዓለ እግዚአብሔር ንፍሑ ቀርነ በዕለተ ሰርክ በእምርት ዕለት በዓልነ ነሳ አብርሃም አይጹቀ በቀል በዘያአውድ ምሥዋዕ በስብሐት ሰብሐ ወዘመረ በዕለተ ሰንበት በማለት በአብርሃም ዘመን ይከበር እንደነበር አረጋግጧል ማለት ነው። ሁለተኛው በዘመነ ሙሴ ነው። በዚህ ዘመን እስራኤል ከግብፅ በወጡ ጊዜ ትናንሽ ዳሶችን ሰርተው በግብፅ በረሃ መኖራቸውን ለማመልከት ነው። በዘሌዋውያን ምዕራፍ 23 ቁጥር 43 እንደምናገኘው ወደ ሀገራቸው ከገቡ በኋላም የምድራቸው ፍሬ የሚሰበሰብበት ጊዜ ይህኑ ሁኔታ በማስታወስ 7ኛው ወር በገባ ከ15 እስከ 20 ቀን ውስጥ ይህንኑ ሁኔታ በማስታወስ ከ15 እስከ 20 ቀን ውስጥ ባሉት ዕለታት መሥዋዕት በመሰዋት በመገናኛው ድንኳን አቅራቢያ ለምለምነት ባላቸው የተለያዩ ቅጠሎች ዳስ በመስራት ያከብሩት ነበር። በመጀመሪያውም ቀንና በመጨረሻውም ቀን ልዩ ጉባኤ ያደርጉ ነበር። ከመጀመሪያውም ቀን ጀምሮ እስከ 7ኛው ድረስ የመልካም ዛፍ ፍሬ፣ የዘንባባ ዝንጣፊ፣ የለመለመ ዛፍ ቅርንጫፍ ይዘው በደስታ ያከብሩት ነበር። እስከ 7 ቀን ድረስም በዳስ ውስጥ ይቆዩ ነበርና ይህ ዘመን መከር የሚካተትበት፣ ወይን ተጨምቆ የሚቀመጥበት፣ የበልግ ዝናብ የሚጀምርበት የበረከት ጊዜ ነው። ይህ በመሆኑ የእኛ በዓል በሚከበርበት ጊዜ ሰማያዊ በረከትን በማሰብ የመከር ወራት መጠናቀቁን በመገንዘብ በክርስቶስ አማካኝነት ሰላም ጊዜ መድረሱን በመረዳት የዚህ ቃል ትርጓሜ የሆነው ይህ ውብ ዝናመ ተወን ከመትካት ይመልእ አውደ እክል በረከተ ምክያዳተ ወይን የሚለው ዝማሬ በቅዱስ ያሬድ አቀራረብ ይዘመራል። ይህ በዓል በተጨማሪም በነህምያ ጊዜ ከዘይትና ከበረሃ ወይራ ከባርስነት ከዘንባባና ከለመለመው ዛፎች ቅርንጫፍ በማምጣት ዳሶችን በመስራትና የለመለመውን ቅጠል እንደ ዓላማ በታላላቅ ቦታዎች ላይ በመስቀል ተከብሯል። ከኢያሱ ጀምሮ እስከዚህ ጊዜ ድረስ ታይቷል። ይህ በአብርሃም ዘመንና በልጆቹ ጊዜ በ7ኛው ወር በእንስሳት ደም ይከበር የነበረውን በዓል በሐዲስ ኪዳን በእኛ አቆጣጠር በ7ኛው ወር ከመጋቢት እስከ ሚያዝያ ባለው ጊዜ ውስጥ ሆሳዕና ተብሎ ይከበራል። ይህም የሆነው የአብርሃም ልጅ ይስሐቅ ለአባቱ ራሱን የዓለም ቤዛና ተወዳጅ መሥዋዕት አድርጎ ያቀረበው የክርስቶስ የእስራኤል ከግብፅ መውጣት የክርስቶስ ልጆች ከሲኦል መውጣት ምሳሌ ስለሆነ ክርስቶስ ከሞተበት ዕለተ ዓርብ 4 ቀን በፊትና ከተነሳ ከ7 ቀን በፊት የጾሙ ሱባኤ በተጀመረ በ50ኛው ዕለት መንፈስ ቅዱስ በረድኤት በመሙላት ሰዎቹን ለምስክርነት አንደበታቸውን በፈታበት አደባባይ ተከብሯል። በእምርት ዕለት በዓልነ ንፍሑ ቀርነ በጽዮን ወስብኩ በደብረ መቅደስ እስመ ይቤ ዛቲ ዕለት በዓለ እግዚአብሔር ሆሳዕና በአርያም ቡሩክ አንተ ንጉሠ እስራኤል እንዲል በአብርሃም በዓል ላይና በእስራኤል በዓል ላይ የሚዘመሩትን የበዓላት መዝሙሮች በእኛ በዓል ከሚዘመሩት መዝሙሮች ጋር በማገናኘት እስመ ሥርዓቱ ለእስራኤል ውእቱ እየተባለ በመዝሙር 80 እያል ሆሳዕና የአብርሃም በዓል ቁንጮ መሆኑን በመግለጽ በእምርት ዕለት በዓልነ ንፍሑ ቀርነ በጽዮን ወስብኩ በደብረ መቅደስ እስመ ይቤ ዛቲ ዕለት በዓለ እግዚአብሔር ሆሳዕና በአርያም ቡሩክ አንተ ንጉሠ እስራኤል እንዲል። ሦስተኛ በዘንባባ ማመስገን። በመጽሐፍ ቅዱስ ውስጥ እንደተገለጸው የዘንባባ ቅጠል የሚገኘው በመላዋ ኢየሩሳሌም ሳይሆን የዘንባባ ከተማ ተብላ በምትጠራው ኢያሪኮና በአቅራቢያዋ ካሉት ቤተፋጌና ቢታንያ ውስጥ ብቻ ነው። ስለዚህ ነው በሆሳዕና ዕለት የነበሩ ሰዎች ይዘውት የነበሩትን ቅጠል የጻፉትን ወንጌላውያን ሁሉ ከዮሐንስ በቀር ለምለም ቅጠል እያሉ የጻፉት። ዮሐንስ ግን ከኢየሩሳሌም አካባቢ ስለማይገኝ ከመጀመሪያ የነበሩት ሰዎች ከኢያሪኮ ይዘው መምጣታቸውን በመመልከት የዘንባባ ዝንጣፊ ይዘው ተከተሉት ይላል።
ቅዱስ ያሬድም ሰሌኑ የመጣው ከዚህቹ ከተማ አቅራቢያ ከምትገኘው ቤተፋጌ ነው ይላል። በሲሆሙ ቤተፋጌ ሀበ ደብረ ዘይት ሀባሃሎ አይጹቂሁ ለበቀል ወይቤሮ ሆሳዕና በአርያም ይላል። አራተኛ በአህያ ውርንጭላ መቀመጥ ነው። በአህያ ተጭኖ ከጠላት የሚያመልጥና ጠላቱን አባሮ የሚይዝ ባለመኖሩ ጠላት የሚያሳድደውና ጠላቱን የሚያሳድድ ፍጥነቱ ባለመኖሩ ጠላት የሚያሳድደውና ጠላቱን የሚያሳድድ ፍጥነት ባለው እንስሳት እንጂ በአህያ ስለማይወጣ አህያ የሰላም ምልክት ናት ትባላለች። ስለዚህ ጌታችን ኢየሱስ ክርስቶስ የዘላለም አባት የሰላም አለቃ በመሆኑ የመጪውን ጊዜ ሰላም ለመስበክ ጻድቅና አዳኝ ትሑትም ሆኖ በአህያ ግልገል ተጭኖ ወደ ኢየሩሳሌም መጣ። ጌታ በአህያ ተጭኖ መጥቶ በቤተ መቅደስ ውስጥ ኃይል ማድረጉ የመጪውን ጊዜ ሰላም ከማመልከቱ ባሻገር በደካማ ሥጋ ማድረጉ በደካማ ሥጋ መጥቶ ሰው በራሱ ሊያገኘው የማይችለውን ሰማያዊ ኃይል በትዕግሥት ለሚጠብቁት ማደሉን ያመለክታል። እኛንም ያድለን። ቅዱስ ያሬድም ስለዚህ ትሕትናው ዘይነብር ዲበ መንበረ ስብሐት ወይትቄደስ እምኀበ መላእክት ከመ ነዳይ ተጽዕነ ዲበ እዋል ወተሰባ እምአፈ ደቂቅ ወሕፃናት ዘበአርያም ይጸርው ወይብሉ ቅዱስ 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 እግዚአብሔር ጸባኦት በማለት በክብር ዙፋኑ ተቀምጦ ኪሩቤል የሚያመሰግኑት ከሰው መወለዱ ሳያሳፍረው ከሰው ተወለደ። አህያና ላም ወደ ታሰሩበት በረት ከበረት አፈርና ትቢያ ወደ ለበሰች አህያ ጀርባ ከአህያ ጀርባ ወደ መስቀል ሁሉንም እንደምንም ሳይቆጥር በትሕትና መቀበሉን በመገንዘብ ዘምሯል። አምስተኛ ልብሱን በወይን ያጥባል ስለመባሉ ነው። ያዕቆብ ልጆቹን በሚባርክበት ጊዜ ይሁዳን በክርስቶስ በረከት ባርኮታል። በረከቱም ልብሱን በወይን መጎናጸፊያውን በወይን ጭማቂ የሚዘፍ በወይን ግንድ ውስጥ የሚታሰሩ አህዮች ያሉት ባለ ንብረት ዓይኑ ከወይኑ የቀላ ጥርሱ ከወተት የጸዳ ባለሞገስና ከዘሩ ንግስና የማይለየውና የሥልጣን ባለርስት እንዲሆን የሚያስችል ነው። በቅዱስ ያሬድ አገላለጽም ባረኮ ያዕቆብ ለይሁዳ ወሉ ወይቤሮ ሃሎ ንጉሥ ዘይወፅእ እምኔከ ዘይሐጽብ በወይን ልብሶ ወበደማስካል አጥፎ ይላል። ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም ተብሎ ስለ እውነተኛው የይሁዳ ልጅ ንጉሥ ክርስቶስ ስለ እውነተኛው የይሁዳ ልጅ ንጉሥ ክርስቶስ ተገልጧል። ልብስን በወይን ማጠብና አህያን ከአትክልት ውስጥ ማሰር የሀብትን ብዛት ስለሚያመለክት ለክርስቶስ መነገሩም አምላክ የማያበድሩት አንድ የወይን አትክልት ባለቤት ወይኑን በሚጨምቅበት ጊዜ የልብሱ ዘርፎችና መደረቢያዎች በወይን ጭማቂ የሚነከር በመሆኑ የታወቀ ነው። ይህንን ምሳሌያዊ ድርጊት ሊቁ ሲተረጉም አልባሲሁ ሰለ ክርስቶስ እሙንቱ መሃይምናን እለ ያዕቅቡ ሕጎ ለልዑ ዘይሐጽብ በወይን ልብሶ ክርስቶስ ውእቱ ዘይታጸብ ብርሃነ ከመ ልብስ ይላል። ይህም ማለት ልብሱን በወይን የሚያጥበው ብርሃንን እንደ ግምጃ የተጎናጸፈው ክርስቶስ ነው። የክርስቶስ ልብሶች የተባሉት ደግሞ የልዑል እግዚአብሔርን ሕግ የሚጠብቁ ምዕመናን ናቸው በማለት ክርስቶስ በደሙ ፈሳሽነት ዓለምን እንዳዳናት ያስረዳል። ይህ ዕለት የሰባት ሱባኤ መጨረሻ የስምንተኛው ሱባኤ መጀመሪያ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይሁን ለዘላለሙ አሜን።